ወንድ ልጅ ካልፈለገሽ የሚያሳይሽ 5 ምልክቶች። ወንድ ካንቺ ጋር መቀጠል ካልፈለገ ምን አይነት ምልክቶችን ያሳይሻል? ምን አይነት ምልክቶች ታይበታለሽ? እንዴት ናችሁ የፍቅር ጣቢያ ቤተሰቦቼ? እንዴት ከረማችሁልኝ? እኔ በጣም ደህና ነኝ። ዛሬ ወንድ ልጅ ካንቺ ጋር መቀጠል ካልፈለገ ምን አይነት ምልክቶችን እንደሚያሳይሽ አብረን የምናይ ይሆናል። ከዛ በፊት ግን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በመጫን ቤተሰብ መሆን ትችላላችሁ። እስከ ፍጻሜው ከኛ ጋር ሁኑ። አንደኛው ነጥብ አንቺ ጋር ሲሆን በቀላሉ ነው ሐሳቡ የሚበታተነው። አንቺ አጠገቡ ቁጭ ብለሽ ስልኩን ዝም ብሎ ይነካካል። አንቺ አጠገቡ ሆነሽ ጣራውን ወለሉን ያያል። አስሬ ተነስቶ ስልክ ማውራት። ይሄ ምንድነው? ሐሳቡ ተበታትኗል። የሚወድሽና የሚፈልግሽ ቢሆን ወይ አይንሽን ያያል። አይን አፋርም እንኳን ቢሆን ጠረጴዛውን እንኳን እያየ ልቡ ካንቺ ጋር ነው። አይንሽን ባያየውም እንኳን ስሜቱን ይገልጽልሻል እንጂ አስሬ ወለሉ ጣራውን እያየ አይቅበዘበዝም። ስለዚህ አንድ ያልፈለገሽ ወንድ አንቺ እንኳን ፍቅር ውስጥ ሆነሽ እንደዚህ አይነት ሐሳብ መበታተንን ካሳየ እንዳልፈለገሽ መልእክት እያሳየሽ ነው ማለት ነው። ምናልባት በቃል ከአፉ አውጥቶ አልፈልግሽም ማለት ደብሮትም ከብዶትም ሊሆን ስለሚችል አንቺ በደንብ በማጣራት በማየት መጓዝ ይኖርብሻል። በተለይ በደንብ ፍቅራችሁ ሳይጠነክር ፍቅር ውስጥ ሳትገቢ ይሄንን ነገር በደንብ ማጣራት ይኖርብሻል። የሴት ልጅ ልብ ደግሞ በጣም ስስ ስለሆነ ሳትጎጂ ወደ ጉዳት እንኳን ሳትሄጂ ማየት ይኖርብሻል። ስለዚህ ወንድ ልጅ አንቺ ጋር ሲሆን ሐሳቡ ከተበታተነ አንቺ ቁጭ ብለሽ አስሬ ተነስቶ ስልክ የሚያወራ ከሆነ አስሬ መሬቱን ጣራውን የሚያይ ከሆነ ሐሳቡ ቅብዝብዝ የሚል ከሆነ አይፈልግሽም ማለት ነው። ይሄ አንደኛው ነጥብ ነው። ሁለተኛው ደግሞ እቅድ ካንቺ ጋር የለውም። የሆነ ነገር ማድረግ ቢፈልግ አያማክርሽም። ጉዞ ሊሆን ይችላል፣ መዝናናት ሊሆን ይችላል። ብቻ ማድረግ የሚፈልገውን ነገር ካንቺ ጋር አያቅድም፣ አያማክርሽም። የሆነ ነገር ሲያስብ አንቺ የለሽበትም። ለመማር እንኳን ሲያስብ አንቺ የለሽበትም። ምንም አይነት ሐሳብ አያማክርሽም። ስለዚህ እሱ ጋር ምንም አይነት ቦታ እንደሌለሽ እያሳየሽ ነው ማለት ነው። በነገራችን ላይ ወንዶች በጣም የቀረቡትን ለሚወዱት ሰው ነው ስለ ፊውቸራቸው ስለ እቅዳቸው የሚያማክሩት የሚነግሩት። ሳይፈልግሽ ደግሞ ከቀረ ጭራሽ አንቺ ፕላኑ ውስጥ የለሽም። በሚያደርገው በእያንዳንዱ እንቅስቃሴ ውስጥ አንቺን አያስገባሽም፣ አያካትትሽም። አንዳንዴ በጣም ስንወድ ራሳችንን ማሳመን እንፈልጋለን። በግድ ያ ሰው ይወደኛል ይፈልገኛል እንላለን። ማመን አለብን። በቃ ካልፈለገሽ ነው። ስለዚህ ወደሚፈልግሽ ሰው ዞር ማለት ነው እንጂ ያለብሽ ራስሽን አታታልይ። እንደዚህ አይነቶች ደግሞ ምልክት ካያችሁ ቶሎ ብላችሁ ወይ ብትለያዩ መንቃት አለብሽ። እንደዚህ አይነቶችን ነገር ካየሽበት ቶሎ ብለሽ መለያየት ወይ የሆነ ነገር ማድረግ አለብሽ። ካንቺ ጋር እቅድ የማይኖረው ከሆነ የሆነ ነገር ካደረገ በኋላ የምታውቂው ከሆነ የሆነ በቃ ትምህርትም ሊሆን ይችላል ወይ መሃሉን ካጋመሰ በኋላ ሊጨርስ ሲሆን ምናምን የሚነግርሽ ከሆነ በቃ ፕላኖቹን ማያማክርሽ ከሆነ ካንቺ ጋር የመኖር የመቀጠል እቅድ የለውም ማለት ነው። ይሄ ሁለተኛው ሐሳብ ነው። ሶስተኛው ደግሞ ከጓደኞቹ ጋር አያስተዋውቅሽም። የሚገርመው ነገር በጣም የሚወድሽ ሰው ከጓደኞቹ ጋር ያስተዋውቅሻል። ከጓደኞቹ ጋር ምን ያህል እንደምትዋሃጂ ማየት ስለሚፈልግ ያስተዋውቅሻል። ጓደኞቹ ማለት ለሱ ኢንቫይሮንመንቱ ናቸው፣ የሱ ትልቅ ቦታ የሚሰጣቸው ሰዎች ናቸው። ስለዚህ አስተዋወቅሽ ማለት የእናንተን መግባባት የእናንተን ቁርኝነት ማየት ስለሚፈልግ ነው ማለት ነው። ሲያስተዋውቅሽም ደግሞ ኩራት ይሰማዋል። ኩራ ብሎ የኔ ፍቅረኛ ነች የኔ ጓደኛ ናት እኮ ብሎ በኩራት ያስተዋውቅሻል። ካልፈለገሽ ግን ማውራት እንኳን አይፈልግም። ካልፈለገሽ ግን ወራት እንኳን አስቆጥራችሁ ቀናትም ተቆጥሮ እንኳን ጓደኞቹ ቤተሰቦቹ ምን እንደሆኑ ላታቂ ትቻለሽ። ስለዚህ ከሚወዳቸው ሰው ጋር ወደሱ የሆኑ ዞን ቀጠናዎችን ወደነሱ ማያስጠጋሽ ከሆነ ይሄንን በደንብ ማስተዋል ማየት አለብሽ። ማያስተዋውቅሽ ከሆነ
ወደሱ አካባቢ እንድትደርሺ ስለማይፈልግ ነው ማለት ነው። ይሄ ሶስተኛው ነጥብ ነው። አራተኛው ደግሞ ይጠፋል። ወዴት ነው የሚጠፋው? ስልኩን ዘግቶ ሳይነግርሽ ለሳምንታት አንዳንዴ ለቀናት ይጠፋል። የት እንደሄደም አታውቂም። ብቻ ከፈለገ የሆነ ሀገር ይሄዳል፣ ስልኩንም ይዘጋል። የት እንደሄደ አታውቂም። የምትጠይቂም ሰው ላታውቂ ትቻለሽ፣ ስለማያስተዋውቅሽ ከማንም ጋር አላስተዋወቀሽም። ማንንም የምትጠይቂ ሰውም ላይኖር ይችላል። ከፈለገም ከሳምንት በኋላ ደውሎልሽ ሄሎ የኔ ውድ የኔ ፍቅር ሊልሽ ይችላል። የት ነበርክ ስትዩ ከሰበቦቹ መሃል አንዱን መዘዝ አድርጎ ሊነግርሽ ሊያሳምንሽ ይችላል። እንደዚህ ሲሆን ከሌላ ሰው የሚያጫውታት ልትኖርም ትችላለች። ሌላ የሚወዳትም ሰው ሊኖር ትችላለች። ለሷም ጊዜ ስለሚያስፈልጋት ከሷ ጋር ጊዜ ለማሳለፍም ሊሆን ይችላል። ወይም ሴት እንኳን ባትኖር ለራሱ ጊዜ ፈልጎ ለመዝናናትም ሊሆን ይችላል። ወይም የስልክ ደውሎችሽ እንዳይበዙበትም ስለማይወድሽ አረፍ ሊል ፈልጎም ሊሆን ይችላል። ስለዚህ ሴቶች ራሳችሁን ሳትጎዱ በማስተዋል ተራመዱ እላችኋለሁ። እንደዚህ የሚጠፋ ከሆነ እንደፈለገ የሚሆን ከሆነ በሳምንት አንድ ሳምንት ጠፍቶ የሚመጣ ከሆነ በፈለገ ሰዓት በቃ የሚደውልልሽ ከሆነ አይፈልግሽም። በቃ ባስታወሰሽ ሰዓት ብቻ ይነግርሻል፣ ይደውልልሻል። ስለዚህ ይሄንን በደንብ ማጣራት አለባችሁ። አምስተኛው ደግሞ ግልጽ አይሆንልሽም። ይሄ ማለት የሚነግርሽ ነገር የሚያወራሽን ነገር ከላይ ከላይ ነው የሚያነግር። ምንም አይነት ስለ ስራም ሆነ ምንም አይነት ስለ ስሜቱም ሆነ ላንቺ ጥልቅ ብሎ በጥልቀት አይነግርሽም። ከላይ ነው የሚነግርሽ በቃ። ምክንያቱም ስሜቱን በግልጽ አይነግርሽም። ያለበትን ነገር በግልጽ አያስረዳሽም። የሆነ ጥያቄም ጠይቀሽም ሊሆን ይችላል። በቃ ከላይ ዝም ብሎ በቃ ነገርኳት ለማለት ብቻ ዝም ብሎ ይነግርሻል። ከላይ ብቻ አያስረዳሽም። ስለ ስራውም ልትጠይቂው ትችያለሽ፣ አያስረዳሽም። በቃ የት ነው ቦታውንም እንኳን ላታውቂ ትችያለሽ። የት እንደሚሰራ ምን እንደሚሰራ ላታውቂ ትችያለሽ። ጥያቄ ስትጠይቂው በደንብ አስረግጦ ላይነግርሽ ይችላል። ምክንያቱም ካንቺ ጋር የመጓዝ ካንቺ ጋር የመኖር እቅድ ስለሌለው ላንቺ መንገሩ ምንም ጥቅም የለውም ለርሱ። ስለዚህ የሚፈልግሽ ሰው ሲሆን ነው በግልጽ የሚነግርሽ ስለ ነገሮቹ በቃ ያለበትን ነገር የሚነግርሽ። የሚወድሽ ካንቺ ጋር መኖር የሚፈልግ ሰው ነው። ስለዚህ ማይፈልግሽ ወንድ አስረግጦ በቃ በግልጽ የሆነ ነገር ያለበትን ሁኔታ አያስረዳሽም፣ አይፈልግም፣ ማስረዳትም አይፈልግም። ስለዚህ ይሄንን ነገር በደንብ ማየት አለባችሁ። ለዛሬ ያዘጋጀሁት ይሄንን ነው። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።